ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተመልካቾች አቤኔዘር ነኝ። እንግዲህ እንኳን ለ2013 ዓመተ ምህረት በሰላም አደረሳችሁ። ይሄ የ2013 የመጀመሪያው ቪዲዮ ነው። ባለፈው ከሰራውላችሁ ቪዲዮ እንዴት ቤታችን ቁጭ ብለን የተለያዩ ትምህርቶችን መማር እንችላለን የሚለው ለዛሬ ፓርት 2 ይዤላችሁ ቀርብ ያለው በ2013 እንግዲህ በተመሳሳይ እናንተን ይጠቅማችኋል ብዬ ያሰብኳቸውን የተለያዩ ቪዲዮዎችን ይዤላችሁ ቀርባለሁ። በተጨማሪም እንድሰራላችሁ የምትፈልጉት ቪዲዮ እና የተለያየ ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። በቤታችን ቁጭ ብለን ለመማር የሚያስችለን ሶስተኛው ዌብሳይት ኢዲኤክስ ይባላል። እንግዲህ ኢዲኤክስ የስልክ አፕሊኬሽን አለው። በዚህ ዌብሳይት ላይ እንግዲህ ከተለያዩ ትላልቅ ከሆኑ ዩኒቨርሲቲዎች ለምሳሌ እንደ ሃርቫርድ፣ ቦስተን፣ ብራውን እና ሌሎችም ጋር ፓርትነር ሆኖ ይሰራል። ይህም ለአብዛኛው ሰው ትልቅ እድል ፈጥሯል። ምክንያቱም እዛ ድረስ ሄዶ ለመማር ስለሚያስቸግር። እንግዲህ በኢዲኤክስ ላይ እዚህ ጋር እንደምታዩት በጣም ብዙ የኮርስ አይነቶች አሉ። በአጭር ጊዜ ተምራችሁ የምትጨርሱትና እስከ ተወሰኑ ወራት ድረስ ልትማሯቸው የምትችሉ ኮርሶቹ ከተለያየ ዩኒቨርሲቲዎች ታገኛላችሁ። በተጨማሪም ኮርሱን በነፃ ነው የምታገኙት። ነገር ግን በመጨረሻ ተምራችሁ ከጨረሳችሁ በኋላ ሰርተፊኬት ከተማራችሁበት ዩኒቨርሲቲ እንዲሰጣችሁ ከፈለጋችሁ የተወሰነ ብር መክፈል ይጠበቅባችኋል። እዚህ ጋር ከተዘረዘሩት ኮርሶች ለምሳሌ አንዱን እንዴት መማር እንደምትችሉ ላሳያችሁ። አሁን ለምሳሌ በዲዛይኒንግ ኮርስ ስር ብዙ ስፔሲፋይ ያደረጋቸው የተለያዩ ኮርሶች አሉ። ከነዛ ውስጥ እናንተ የሚመጥናችሁን መምረጥ ትችላላችሁ። እሺ ቀጥሎ በቀጥታ የሚወስዳችሁ ስለ ኮርሱ ማግኘት ያለባችሁን የተለያየ መረጃ ነው። ማለትም ኮርሱ ለስንት ጊዜ እንደሆነ፣ በሳምንት ስንት ሰዓት እንደምትወስዱና የመሳሰሉትን እዚህ ጋር ይነግራችኋል። ለመጀመር እዚህ ጋር ኢንሮል የምትለዋን ነው የምንነካት። የሚጀመርበት ቀን እንደ ኮርሶቹ ይለያያል። ጊዜው ሲደርስ በኢሜይላችሁ ያሳውቃቸዋል። እስከዛው ድረስ ኢንሮል ብለን መጠበቅ እንችላለን። ቀጥሎ ሳይን አፕ እንድናደርግ ነው የሚጠይቀን። እዚህ ጋር ካሉት አማራጮች ፌስቡክ ወይም ኢሜይል አካውንትን በመጠቀም ሳይን አፕ አድርጋችሁ ቀጥታ ኮርሱን መጀመር ትችላላችሁ ማለት ነው። ቀጥሎ የኢዲኤክስ የስልክ አፕሊኬሽኑን አሳያችኋለሁ።
የመጨረሻውና አራተኛው ዌብሳይት ጉግል ዲጂታል ጋራጅ ይባላል። ይህ ዌብሳይት እንግዲህ በጉግል ነው ላውንች የተደረገው። የተለያዩ ኮርሶች አሉት። የፈለጋችሁትን ስኪል መማር ትችላላችሁ። ለምሳሌ ስራ መጀመር፣ ቢዝነስ ማሳደግ፣ ስለ ዲጂታል ማርኬቲንግ በደንብ ኮርስ መውሰድ ትችላላችሁ። እንግዲህ እዚህ ጋር እንደምታዩት ከጉግል ጋር መማር ተመራጭ የሚያደርገው በተለያዩ ስራ ፈጣሪዎች ወይም ኢንተርፕሬነርስ፣ በኢንዱስትሪ ኤክስፐርቶች እና በተለያዩ ትላልቅ ሰዎች ጭምር እውቅና የተሰጠው ነው። ኮርሱን ለመጀመር እንግዲህ የምትከተሉት ስቴፕ ይሄ ነው። በመጀመሪያ የፈለጋችሁትን ስኪል ወይም ኮርስ ትመርጣላችሁ። ቀጥሎ ፕሮግራም ስኬጁል ማድረግ ወይም ፕላን ማውጣት ነው። በመጨረሻም ኮርሱን በትክክል ከጨረሳችሁ ሰርቲፊኬታችሁን ይሰጣችኋል ማለት ነው። የሰርቲፊኬቱ ጥቅም ምንድን ነው ካላችሁ ለተለያዩ የስራ ቅጥሮች ከሲቪ ጋር በማያያዝ ማስገባት ትችላላችሁ። ይህም ኤክስፒሪየንስ ላይ ወይም አክቲቪቲ ላይ ይጠቅማችኋል ማለት ነው። እዚህ ጋር ብሮዝ ኮርስስ የሚለው ስር ኮርስ መምረጥ ትችላላችሁ። ወደ 144 ኮርሶች አሉት። እንደምታዩት ሰዓቱን ጭምር ያሳያቸዋል። ከነዚህ ውስጥ የመረጣችሁትን መጀመር ትችላላችሁ። ለመጀመር በቀላሉ እዚህ ጋር ሬጂስተር የምትላለች እሷን ነካታለን። ቀጥሎ በኢሜይል ሳይን አፕ በማድረግ ኮርሱን መጀመር እንችላለን ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ጥቅም እንደምታገኙበት ተስፋ አደርጋለሁ። እንድሰራላችሁ የምትፈልጉት የተለያዩ ሌሎች ቪዲዮዎች ካሉ ኮሜንት ስራ አስቀምጡልኝ። በሚቀጥለው ሳምንት በሌላ ቪዲዮ እስክንገናኝ ድረስ ቻው።